ባለፈው ባዘጋጀነው ቅመም አሳ ማሪኔት እናደርጋለን። ከዛ ቆንጆ ቴስት ያለው አሳ እናዘጋጃለን። በመጀመሪያ የቅመሙን አዘገጃጀት ከፈለጋችሁ ቪዲዮዎችን ቼክ ማድረግ ትችላላችሁ። ከዛ ዘይትና ጨው ቅመሙ ላይ አድርገን አሳችንን በደንብ አድርገን እንለውሰውና ሎሚ ትንሽ እንጨምርበታለን። ከዛ በደንብ ከተለወሰ በኋላ ከ10 እስከ 15 ደቂቃ እንደዚህ ተዘፍዝፎ በዚህ ቅመም ቢቀመጥ ቆንጆ ቴስት ይኖረዋል። ከዛ በደንብ መዋሃዱን እርግጠኛ መሆን አለብን። ከዛም በኋላ ብረት ድስታችንን በደንብ ማጋል አለብን። አለበለዛ ውሃ ይተፋና አሳችን ይበላሻል። ስለዚህ በደንብ ከጋለ በኋላ ዘይታችን በዚህ አይነት መልኩ ማሪኔት ያደረግነውን አሳ በዚህ አይነት መልኩ እንጠብሰዋለን። እንደዚህ ግሎ ሲጨመር ወይንም መጥበሻችንን በደንብ አግለን ስንጨምር ቆንጆ ክሪስፒ የሆነ ወይንም ከሽከሽ የሚል አሳ ማዘጋጀት እንችላለን። ከዛም በኋላ አሳ ብዙም ጊዜ ከሩዝ ጋር ከሰላጣ ጋር ነው የሚቀርበው። በዚህ አይነት መልኩ ቆንጆ ቴስት ያለው አሳ ከሰላጣ ጋር አዘጋጅቻለሁኝ። እናንተም አዘጋጁ። በጣም ጤነኛ የሆነ ምግብ ነው። ቆንጆ ለጤና ቆንጆ የሆነ ምግብ ነው። በቀላሉ ከ10 እስከ 15 ደቂቃ ነው የሚፈጀው። በጣም የሚጣፍጥ ቆንጆ አሳ አዘጋጅተናል። ስለዚህ እናንተም እቤታችሁ ሞክሩት። በጣም ቀላል ነው።